እነዚህ የምትመለከቷቸው ድንጋዮች ቅርብ ጊዜ የተሰሩ የስነ ፈለክ ጥናቶች እንደሚያመለክቱት ድንጋዮቹ ተደጋግሞ እንደሚነገረው ተራ የመቃብር ሐውልቶች ሳይሆኑ በምድር ላይ በተተከሉበት አቅጣጫና በሰማይ ላይ ባለው የፀሐይና የከዋክብት እንቅስቃሴ መካከል ባለው ክረምትንና በጋን፣ እኩለ ቀንና ሌሊትን፣ የእርሻንና የምርት ወቅትን የሚለዩበት መሳሪያቸው ነበር። የቅርብ ጊዜ በተለይም ከ2025 እስከ 26 ወዲህ የተደረጉ የ3D ሊዳር ስካንና የጥላ ስነ ንድፍ ወይም ሻዶ ኢንጂነሪንግ ያሉ የዲጂታል ካርታ ስራዎችና ጥናቶች እንደሚያሳዩት ድንጋዮቹ የተተከሉበት ከፍታና ርዝመት በራሱ በርካታ ሚስጥራትን የያዘ ጥበብ ነው። አብዛኞቹ ትክል ድንጋዮች ፀሐይ በዓመት 2 ጊዜ ማለትም በመጋቢትና በመስከረም እኩለ ቀንና ሌሊት በሚሆንበት ወቅት የምትወጣበትንና የምትጠልቅበትን ትክክለኛ አቅጣጫ ወይም ኢስት ዌስት አክሲስ ተከትለው የተተከሉ ሲሆኑ ይህ የሚያሳየው ጥንታውያኑ ማህበረሰቦች የወቅቶችን መለዋወጫ በሰማይ አካላት አማካኝነት ይከታተሉ እንደነበረ ነው። ይህም ብቻ አይደለም። በድንጋዮቹ ላይ የተሰመሩት የነጥቦችና የሰይፎች አቀማመጥ በሰማይ ላይ ካሉ እንደ ኦሪዮን ወይም ኦሪዮን ቤልት ወይም ፕሌያደስ ካሉ ደማቅ የከዋክብት ስብስቦች ጋር ተመሳሳይነት እንዳላቸው የሚናገሩት ተመራማሪዎች እነዚህ ከዋክብት በጥንታዊው የአፍሪካ ቀንድ ማህበረሰብ ዘንድ ዝናብ የመዝነቡንና የድርቅ ወቅት መከሰቱን ለመተንበይ በስፋት ያገለግሉ ነበር። በጥናቱ ላይ የተሳተፉ ሳይንቲስቶች እንደሚናገሩት በአንዳንድ ድንጋዮች ላይ የሚታዩት የጨረቃ ቅርጽ ያላቸው መገጣጠሚያዎች ማህበረሰቡ ከፀሐይ በተጨማሪ የጨረቃን ውደት ወይም የ29.5 ቀናትን ውደት ለቀናት መቁጠሪያነት የተጠቀሙ እንደነበር የሚያመላክት እንደሆነ ይናገራሉ። ስለእነዚህ ትክል ድንጋዮች ያልተሰሙና አስደናቂ ምስጢሮችን በመጠኑ እንቃኛለን። የጥያ ትክል ድንጋዮች በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ታሪካዊና ባህላዊ ቦታ ካላቸው የቅርስ ስፍራዎች አንዱ ነው። እንደ አውሮፓ አቆጣጠር በ1980 በዩኔስኮ የዓለም ቅርስነት የተመዘገበው ይህ ስፍራ በጥንት ጊዜ የነበረ የቀብር ስፍራ እንደሆነ ሲነገር ቢኖርም ከዛ በላቀ የጥንታዊ ስነ ፈለክ ወይም አርኪኦ አስትሮኖሚና የጊዜ አቆጣጠር ሚስጥራትን ይዟል በሚል በተለያዩ ተመራማሪዎች ሲጠና ቆይቷል። በእርግጥ እነዚህ ድንጋዮች ከላይ ከተጠቀሱትና በጥናቱ ከተረጋገጡት ፋይዳዎች በተጓዳኝ የጥንቱን የደቡብና የመካከለኛው የኢትዮጵያ ማህበረሰብ የላቀ የሥነ ጽሑፍ፣ የዕደ ጥበብና የተፈጥሮ ውደት የመረዳት አቅም የሚያሳዩ ታላቅ የጥበብ መገለጫዎችም ናቸው። የጥያ ትክል ድንጋዮች በመካከለኛው ኢትዮጵያ በጉራጌ ዞን ከአዲስ አበባ በ80 ኪሎ ሜትር ርቀት ላይ ይገኛል። በስፍራው ላይ በአጠቃላይ 36 የሚሆኑ ትክል ድንጋዮች የሚገኙ ሲሆን ከእነዚህ ውስጥ 32ቱ ላይ የተለያዩ ምስጢራዊ ቅርጾችና ምልክቶች ተቀርጸውባቸዋል። በተወሰኑት የመቃብር ምልክትነት ላይ የተደረጉ የአርኪኦሎጂ ቁፋሮች እንደሚያመለክቱት ድንጋዮቹ የቆሙት ዕድሜያቸው ከ12ኛው እስከ 14ኛው ክፍለ ዘመን ወይም በሌሎች ጥናቶች ከ10ኛው እስከ 15ኛው ክፍለ ዘመን ለነበሩ ጦረኞች ወይም ለታዋቂ ማህበረሰብ መሪዎች መታሰቢያ በሆነ የመቃብር ስፍራ ላይ ነው። ይሁን እንጂ በድንጋዮቹ ላይ ሌሎችም ምልክቶች ተካተውባቸው የሚገኙ ሲሆን በድንጋዮቹ ላይ የተቀረጹት ምልክቶች የሰይፍ ምስል፣ ይህም የጦረኝነት ወይም የጀግነት መገለጫ፣ የሰው ምስል፣ የኤክስ ቅርጽ ወይም የኮባ ቅርጽ ያላቸው ምስሎች እንዲሁም የክብ ፀሐይን ወይም ጨረቃን ለማመልከት የሚያገለግሉ ምልክቶችን ይዘዋል። የጥያ ትክል ድንጋዮች ልዩ የሚያደርጋቸውና ከጥንታዊ የሥነ ፈለግ ወይም አርኪኦ አስትሮኖሚና የጊዜ አቆጣጠር ሚስጥራት እንደዚሁም ከቀናትና ወቅቶች አቆጣጠር ወይም አስትሮኖሚ ወይም ካላንደር ጋር ያላቸው ዝምድና የተገለጸበት መንገድ ነው። ይኸውም ድንጋዮቹ የቆሙበት አቅጣጫ ወይም ኦሪንቴሽን እና በላያቸው ላይ ያሉት የክብ ቅርጾች ከፀሐይ መውጫ መግቢያና ከወቅቶች መለዋወጥ ጋር የተያያዙ መሆናቸው አንዳንድ ተመራማሪዎች ይገልጻሉ። በቅርብ ጊዜ የተሰሩ የሥነ ፈለክ ጥናቶች እንደሚያመለክቱት ድንጋዮቹ በምድር ላይ በተተከሉበት አቅጣጫና በሰማይ ላይ ባለው የፀሐይና የከዋክብት እንቅስቃሴ መካከል ባለው ትስስር የትክል ድንጋዮቹ አስተላለፍ የፀሐይ ጉዞን መሠረት ያደረገ ነው። የተወሰኑት ትክል ድንጋዮች ፀሐይ በዓመት 2 ጊዜ ማለትም በመጋቢትና መስከረም እኩለ ቀንና ሌሊት በሚሆንበት ወቅት የምትወጣበትንና የምትጠልቅበትን ትክክለኛ አቅጣጫ ተከትለው የተተከሉ መሆናቸው የሚታመን ሲሆን ይህ የሚያሳየው ጥንታውያኑ ማህበረሰቦች የወቅቶችን መለዋወጥ በሰማይ አካላት አማካኝነት ይከታተሉ እንደነበረ ነው። ከዚህም በተጨማሪ ድንጋዮቹ የፀሐይ መመለሻ ቀናትን ወይም ሶለስቲክ በሚያመለክት መንገድ መተከላቸውን የሚያሳዩ ሲሆን ይህም በሰኔና በታህሳስ ወራት ፀሐይ ከፍተኛና ዝቅተኛ ወይም የሰሜን ደቡብ ጫፍ ላይ የምትደርስበትን የብርሃን አቅጣጫ የሚጠቁሙ ናቸው። ይህ በተለይ ለግብርናና ለክረምትና በጋ መግቢያና መውጫ ወቅት ለማወቅ ትልቅ ጠቀሜታ ነበረው። በጥያ ድንጋዮች ላይ የሚገኙት ታዋቂ ምልክቶች ወይም ግሊፍስ ኤንድ ሲምቦልስ በተለይም የሰይፍ ቅርጾችን፣ የኤክስ ወይም የደብሊው ቅርጾች ያላቸው ምልክቶች እና የቅጠሉ የእጽዋት ቅርጾች ቀደም ሲል ከጦርነትና ከማህበራዊ ማዕረግ ጋር ብቻ እየያዙ ነበር። ነገር ግን አዳዲስ የአርኪኦ አስትሮኖሚ ትንታኔዎች ሌላ እይታ እየሰጡት ነው። በድንጋዮቹ ላይ የተሰመሩት የነጥቦችና የሰይፎች አቀማመጥ በሰማይ ላይ ካሉ እንደ ኦራይን ወይም
ፔሊዲያን ያሉ ደማቅ ኮከቦች ስብስቦች ጋር ተመሳሳይነት እንዳላቸው ተመራማሪዎቹ ያነጻጽራሉ። እነዚህ ከዋክብት በጥንታውያን የአፍሪካ ቀንድ ማህበረሰቦች ዘንድ ዝናብ የመዝነቡንና የድርቅን መከሰት ለመተንበይ በስፋት ያገለግሉ ነበር። በአንዳንድ ድንጋዮች ላይ የሚታዩት የጨረቃ ቅርጽ ያላቸው መጋጠሚያዎችም ማህበረሰቡ ከፀሐይ በተጨማሪ የጨረቃን ውደት ለቀን መቁጠሪያነት ሳይጠቀሙበት እንዳልቀሩ ፍንጭ እንደሚሰጡም ይናገራሉ። በስሪዲ ሊዳርና በጥላ ስነድፍ ወይም ሻዶ ኢንጂነሪንግ የተሰሩ የዲጂታል ካርታ ስራዎችና ጥናቶች እንደሚያመለክቱት ድንጋዮቹ የተተከሉበት ከፍታና ርዝመት በጥልቀት መርምረዋል። በጥላ ርዝመት መለኪያ ወይም ሰንዲያል ኢፌክት በተደረገ ጥናት ድንጋዮቹ በተለይ የርዝመትና የቅርጽ ጥበብ የተሰሩ መሆናቸው በቀን ውስጥ የሚጥሉት ጥላ እንደ ትልቅ የፀሐይ ሰዓት ያገለግል እንደነበር ያመለከቱ ናቸው። የቀኑ ሰዓት ብቻ ሳይሆን በጥላው ማጠርና መርዘም ላይ በመመስረት የዓመቱ የትኛው ወር ላይ እንደተደረሰ፣ ለምሳሌ የክረምት መግቢያ ሰኔ ወር ላይ መሆንና ለመሆኑን ይለኩበት እንደነበር በኮምፒውተር ሞዴሊንግ ወይም ሲሙሌሽን አስመስሎ በመስራት ለማሳየት ችለዋል። የጥያ ትክል ድንጋይ ለአካባቢው ማህበረሰብ ከሚሰጡ አገልግሎት ሌላኛው ለግብርና ወቅቶች አመቺ የሆኑ ወቅቶችን የጊዜ አቆጣጠሩ ማመልከት የሚቻሉ እንደነበር አረጋግጠናል ይላሉ። በጥያ አካባቢ የነበረው ጥንታዊ ማህበረሰብ ከአርብቶ አደርነት ወደ ግብርና የተሻገረ እንደመሆኑ መጠን ትክክለኛውን የዝናብ ወቅት ማወቅ ለህልውናው ወሳኝ ነበረ። በአጠቃላይ የጥያ ትክል ድንጋዮችን ለጀግኖችና ለማህበረሰቡ ገዢዎች የቆሙ ሐውልቶች ብቻ ሳይሆኑ እንደ ትልቅ የቀን መቁጠሪያ ማገልገል የክረምት ዝናብ ከመግባቱ በፊት ማህበረሰቡ መሬቱን እንዲያዘጋጅና ዘር የሚዘራበትን ትክክለኛ ሳምንት እንዲያውቅ የዓመቱንና የወቅቶችን መለዋወጥ እንዲረዳ ያግዙ ነበር ተብሎ ይታመናል። ለመጠቆም ያህል ይህ አይነቱ ጥንታዊ የሥነ ፈለክ ጠቋሚ ቅርስ በኬንያውያን ዘንድም እንደነበር ሲታመን ናማራት ሙንጋ ተብሎም ይታወቃል።